የመካከለኛው ምስራቅ እምብርት የጥንታውያን ነገስታት ምድርና የሰላም ወደብ በመባል የምትታወቅ በብዙዎች ዘንድ በታሪካዊ ስፍራዎቿና በደህንነቷ የምትሞገስ ከአጎራባቾቿ ሶሪያና ኢራቅ በተሻለ መልኩ ሰላምን አስከብራ የኖረች ሀገር ለብዙ ስደተኞችና የውጭ ሀገር ሰራተኞች የህልም መነሻ ሆና የቀጠለች ምድር አለች። እሷም ጆርዳን ናት። ይሁን እንጂ ከዚች ሀገር ጀርባ የሚታየው እውነተኛ የኑሮ ገጽታ በምናብ እንደምናስበው ቀላልና ማራኪ ብቻ አይደለም። ዛሬ ከአዲስ አበባ የ3 ሰዓት ተኩል በረራ አድርገን ወደዚች ታሪካዊ ምድር ጆርዳን ዘልቀን በመግባት የሀገሪቱን አጠቃላይ የኑሮ ሁኔታና በዚያ የሚኖሩት በሺዎች የሚቆጠሩ ኢትዮጵያውያንን እውነተኛ የህይወቱ ጣውረድ እንደዚሁም ወደ ጆርዳን ከማቅናታችሁ በፊት ማወቅ ያለባችሁን ወሳኝ ጉዳዮች የምንነግራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጆርዳን ዛሬ የምናውቃት ሀገር ብቻ አይደለችም። ከሺዎች ዓመታት በፊት የታሪክ መድረክ የነበረች ምድር ናት። በዚች ሀገር ነባቲያን ስልጣኔ በቀይ ድንጋይ ውስጥ የተቀረጸችው አስደናቂዋን የፔትራ ከተማን ገንብቷል። ይህም ከ2000 ዓመታት በላይ የቆየ የዓለም ድንቅ ቅርስ ነው። ከዚያም ሮማውያን፣ ባይዛንታኖችና እስላማዊ መንግስታት በዚች ምድር ላይ የራሳቸውን አሻራ ያስቀመጡባት ሀገር ናት። ዘመናዊቷ ጆርዳን በ1946 እንደ አውሮፓውያን አቆጣጠር ከብሪታንያ ነጻነቷን አግኝታ የራሷን መንግስት መመስረት የቻለች ሀገር ናት። አሁን ላይም ጆርዳን በተለያዩ በግጭቶች የተከበበ ክልል ውስጥ ብትገኝም ዛሬ በመካከለኛው ምስራቅ በአንጻራዊነት የተረጋጋችና ሰላማዊ ሀገር በመሆኗ ትታወቃለች። ወደ ጆርዳን ዋና ከተማ አማን ስንገባ መጀመሪያ የሚገጥመን ነገር ቢኖር የተንጣለሉ ዘመናዊ ህንፃዎችና የጥንታዊ ታሪክ ውህደት ነው። ነገር ግን ይህ ውበት የራሱ የሆነ ከባድ ዋጋ አለው። ጆርዳን በአረቡ ዓለም ካሉ ውድ ሀገራት መካከል በቀዳሚነት የምትሰለፍ ናት። ምክንያቱም ደግሞ አገሪቱ እንደ ጎረቤቶቿ የነዳጅና የተፈጥሮ ጋዝ ክምችት የሌላት በመሆኑ አብዛኛውን የዕለት ተዕለት የፍጆታ እቃዎቿን የነዳጅና የውሃ አቅርቦትን ጨምሮ ከውጭ ታስገባለች። ይህ ጥገኝነት ደግሞ በገበያው ላይ ከፍተኛ የዋጋ ንረትን አስከትሏል። በአማን ከተማ አንድ ተራ አፓርታማ ለመከራየት የውሃና የኤሌክትሪክ ፍጆታን ለመሸፈን እንደዚሁም መሰረታዊ የምግብ ሸቀጦችን ለመግዛት የሚጠይቀው ወጪ ለሀገሬው ተወላጆችም ቢሆን ከባድ ፈተና ሆነባቸዋል። የሀገሪቱ ገንዘብ ጆርዲያን ዲናር ሲባል በአሜሪካ ዶላር ላይ ተንተርሶ የተወሰነ በመሆኑ የመግዛት አቅሙ እጅግ ጠንካራ ነው። ይሁን እንጂ ይህ የገንዘቡ ጥንካሬ በሰዎች ኪስ ውስጥ ከሚገባው ገቢ ጋር ፈጽሞ አይመጣጠንም። ለሀገር ውስጥ ተቀጣሪዎች የሚከፈለው አማካይ ደሞዝ ዝቅተኛ በመሆኑና የስራ አጥነት መጠን በየዓመቱ እየናረ በመምጣቱ ብዙ የጆርዳን ወጣቶች ራሳቸውን የተሻለ ህይወት ፍለጋ ወደ ባህረ ሰላጤው ሀገራት ለመሰደድ ይገደዳሉ። አየሩም ቢሆን በየወቅቱ ጽንፍ የረገጠ ባህሪ ያሳያል። በክረምት ወራት እጅግ ከፍተኛ ቅዝቃዜና አልፎ አልፎ የሚታየው በረዶ ቤቶችን ለማሞቅ ተጨማሪ የገንዘብ ወጪን የሚጠይቅ ሲሆን፣ በበጋ ወቅት ደግሞ የበረሃው ንፋስና ከፍተኛ ሙቀት ኑሮውን ይበልጥ ፈታኝ ያደርገዋል። በዚህ የኑሮ ውድነትና የኢኮኖሚ ጫና ባለባት ሀገር ውስጥ የራሳቸውንና በሀገር ቤት የቀሩትን ቤተሰቦቻቸውን ህይወት ለመቀየር የተሰደዱ ደግሞ በብዙ ሺዎች የሚቆጠሩ ኢትዮጵያውያን ይገኛሉ። በጆርዳን የኢትዮጵያውያን ህይወት በሁለት እጅግ በጣም የተለያዩ ዓለማት ውስጥ የሚዋዥቅ ነው። በአንድ በኩል በትጋትና በሰላም ሰርተው ራሳቸውን የለወጡ ወገኖች ሲኖሩ፣ በሌላ በኩል ደግሞ ከህግና ከስደት ቀንበር ጋር በየቀኑ የሚታገሉ ምስኪኖች ይስተዋላሉ። አብዛኞቹ ኢትዮጵያውያን በጆርዳን የሚኖሩት በቤት ውስጥ ሰራተኝነት፣ በሆቴሎች፣ በጽዳትና በተለያዩ የአገልግሎት ዘርፎች ላይ ተሰማርተው ነው። ህጋዊ መስመር ይዘው በጥሩ አሰሪዎች እጅ ላይ ወደቁት ወገኖች በአንጻራዊ ሁኔታ የተረጋጋ ህይወትን ይመራሉ። የጆርዳን ማህበረሰብ ለአረብ ባህልና ለእስልምና እምነት ትልቅ ቦታ የሚሰጥ ወግ አጥባቂ ማህበረሰብ ሲሆን እንግዶችን በደግነት የመቀበልና የማክበር መልካም እሴት አለው። በዚህ ምክንያት በርካታ ኢትዮጵያውያን ከአሰሪዎቻቸው ጋር እንደ አንድ ቤተሰብ በመሆን መብታቸው ተከብሮላቸው ዓመታትን በታማኝነት ያገለግላሉ። የጆርዳን ዲናር ጠንካራ መሆን ለእነዚህ ሰራተኞች ትልቅ እድል ነው። ምክንያቱም እዚያ የሚያገኙትን ጥቂት ዲናር ወደ ኢትዮጵያ ብር ሲመነዝሩት በሀገር ቤቱ ላሉ ቤተሰቦቻቸው በብዙ መንገድ መድረስን የሚያስችል እድልና አቅምን ፈጥሮላቸዋል። በስደት ምድር ላይ ብቸኝነትና የሀገር ናፍቆትን የሚያስታግሰው ትልቁ መድኃኒት ግን የማህበረሰቡ ጠንካራ ትስስር ነው። ኢትዮጵያውያን በጆርዳን እርስ በርስ የመረዳዳትና
የመደጋገፍ አስደናቂ ባህል አላቸው። በተለይም በሳምንቱ መጨረሻ ቀናት በኦርቶዶክስ ተዋህዶና እንደዚሁም ደግሞ በተለያዩ የእምነት ተከታዮች ዘንድ በአንድ ላይ በመሰባሰብ በሀገራቸው ቋንቋ አምላካቸውን ያመሰግናሉ፣ ማህበራዊ ችግሮቻቸውን ይወያያሉ፣ የደከመውን ያበረታሉ። ይህ ሃይማኖታዊና ማህበራዊ ትስስር በባዕድ ሀገር ውስጥ እንደ ትልቅ ጋሻና መከታ ሆኖ እያገለገላቸው ይገኛል። በተጨማሪም ከሌሎች የመካከለኛው ምስራቅ አገራት ጋር ሲነጻጸር በጆርዳን ያለው አጠቃላይ የጸጥታ ሁኔታ አስተማማኝ መሆኑ ወገኖቻችን በሰላም ወጥተው እንዲገቡና ከከፋ ጥቃት ተለይተው እንዲኖሩ አስችሏቸዋል። ይሁን እንጂ ይህ የስደት ህይወት በደስታና በስኬት ብቻ የተሞላ አይደለም። ከጥላው በስተጀርባ እጅግ የሚከብዱ ስቃዮችና እንባዎችም አሉ። በጆርዳን የሚገኘው የሰራተኛ ህግ ልክ እንደ ሌሎቹ የአረብ ሀገራት በካፋላ ወይም አሰሪና ሰራተኛ ጥገኝነት ስርዓት ላይ የተመሰረተ ነው። ይህ ስርዓት የሰራተኛውን ህጋዊ መኖሪያና የስራ ፍቃድ ሙሉ በሙሉ ከአሰሪው ፍቃድ ጋር ያስተሳስረዋል። በዚህ ምክንያት አሰሪዎች ሰብአዊ መብትን በመጣስ ደሞዝ ሳይከፍሉ ሲቀሩ፣ ከመጠን በላይ የስራ ጫና ሲያሳድሩ፣ አልፎ ተርፎም አካላዊና ስነ ልቦናዊ በደል ሲፈጽሙ ሰራተኛው በቀላሉ ስራ የመቀየር ወይም የመብት ጥያቄ የማንሳት እድሉ እጅግ የመነመነ ነው። ይህ በደል የበረታባቸው በርካታ ስደተኞች ሌላ አማራጭ በማጣት ከአሰሪዎቻቸው ኮብልለው ወይም ሸሽተው ይወጣሉ። ከቤት የወጡት እነዚህ ወገኖች በራሳቸው ክፍል ተከራይተው በቀን ሰራተኝነትና በተለያዩ ቦታዎች በሰዓት እየተቀጠሩ ለመስራት ይገደዳሉ። ነገር ግን ይህ ውሳኔ ይበልጥ ወደ ከፍ አደጋ ውስጥ ይከታቸዋል። ህጋዊ የመኖሪያ ፈቃዳቸውን ወይም ቃማቸውን ማደስ ስለማይችሉ በሀገሪቱ ህግ መሰረት ህገወጥ ተብለው ይፈረጃሉ። በየቀኑ በጆርዳን ጎዳናዎች ላይ ሲንቀሳቀሱ የፖሊስ ፍተሻን በመፍራት በስጋትና በጭንቀት ውስጥ ይኖራሉ። በተለይም ህገወጥ ደላላዎች እጅ ላይ በመውደቅ የሚበዘበዙ፣ የደከሙበትን ደሞዝ የሚቀሙና ለተለያዩ ጥቃቶች የሚጋለጡ እህቶች ጥቂት አይደሉም። በአጠቃላይ ሲታይ የጆርዳን የኑሮ እውነታ ለኢትዮጵያውያን እህትና ወንድሞቻችን በትልቅ መስዋዕትነትና በጽናት በትዕግስት የተሞላ ጉዞ ነው። አገሪቷ በውስጡ የያዘችው የኑሮ ውድነትና የህጉ ጥብቅ መሆን ህይወትን መስመር ለማያሳዝ ከባድ ፈተና ቢሆንም ወገኖቻችን ግን ካላቸው ጠንካራ ማህበራዊ ትስስርና ፈጣሪን ከመፍራት ባህሪያቸው የተነሳ መከራውን እያሸነፉ ይኖራሉ። ጆርዳን ለአንዳንዶች የህይወት ብርሃንና የሀብት ምንጭ ስትሆን፣ ለሌሎች ደግሞ የዕለት ተዕለት ፍርሃትና የተለያዩ ፈተናዎችን የሚጋፈጡባት ሀገር ናት። በስደት ምድር የሚከፈለው የሁሉ ዋጋ በአገር ቤት ያለውን ወገን ለመደገፍና የተሻለ ነገር ለመገንባት የሚደረግ የንጹሃን ዜጎች ተጋድሎ ማሳያ ነው። ነገር ግን በጆርዳን መኖር በሁለት ገጾች የተሞላ ነው፣ በፈተናና በእድል። አንዳንዶች የራሳቸውን ንግድ ከፍተው ሬስቶራንቶችን ከፍተው በተለያየ ቢዝነስ ውስጥ ተሰማርተው ስኬታማ መሆን የቻሉ አሉ። ሌሎች ደግሞ በዕለት ተዕለት ህይወታቸው ከባድ ፈተናን እየተጋፈጡ የሚኖሩባት ሀገር ናት።